እስቲ አንድ ነገር ልጠይቃችሁ። ኢንተርኔት ላይ ገብታችሁ በስልክ ሰርተን እንደ ብር ማግኘት እንችላለን ብላችሁ ሲፈልጉ የሚያጋጥማችሁ ነገር ትዝ ይላችኋል? አብዛኛው ቪዲዮ አንድ አይነት አሰርሲ መንገድ አላችሁ። ስልክን ዝም ብለን ከና በቀን $50 አግኝ ወይም ይቺን አፕ አውርድና ማስታወቂያ ያየ በደቂቃ ብዙ ብር ውሰድ እያሉ አእምሮን የሚሞሉ የውሸት ማስታወቂያዎች ናቸው። እናንተም በጉጉት አፑን ትጭናላችሁ። ከዛ ለሰዓታት ማስታወቂያ ያያችሁ እየደከማችሁ ቀኑን ታቃጥላላችሁ። በመጨረሻ ግን ያን የለፋችሁ ብር ለማውጣት ስትሞክሩ ቢያንስ $100 መሙላት አለበት የሚል አስገራሚና ከባድ ወጥመድ ያመጡባችሁ። ከዛ ሁሉ በላይ የሚገርመውና የሚያናድደው ምን መሰላችሁ? ልክ ያንን የተባለውን ገደብ ሊደርሱ ስትቃረቡ ብሩን ልታወጡ ስትሉ ያለምንም በቂ ምክንያት አካውንታችሁን ይዘጉባችኋል። በእውነት እዚህ ደረጃ ደርሳችሁ የምታውቁ ሰዎች ካላችሁን አሳውቁን። ዛሬ ግን እውነታውን ፊት ለፊት ልንገራችሁ። ከስራ ውጭና ያለምንም ጥራት በነፃ የሚሰጥ ብር ፈጽሞ የለም። ዛሬ ይዤ የመጣውን ነገር ታምር የሚፈጠር አቋራጭ መንገድ አይደለም። ትክክለኛና ጠንክሮ የሚሰራበት ስራ ነው። ጊዜያችሁን እና ጉልበታችሁን ሰጥታችሁ የምትከፈሉበት እውነተኛ መንገድ። አሁን ባለው ጊዜ በዓለም ዙሪያ ብዙ ተወዳጅነት እያተረፈ የመጣና እኔ ራሴ ሞክሬ እውነት መሆኑን ያረጋገጥኩት ፍሪ ካሽ የተባለውን ድንቅ መድረክ ዛሬ ይዤላችሁ መጥቻለሁ። በዚህ ቪዲዮ ውስጥ ሌላ ተጨማሪ ቪዲዮ መፈለግ ሳያስፈልጋችሁ ከመመዝገብ አንስቶ የመጀመሪያ $1 በእጃችሁ እስክታወጡ ድረስ ያለውን መንገድ ሙሉ በሙሉ በግልጽ አሳያለሁ። ለማታውቁኝ አሸናፊ ይባላል። የዚህ ቻናል ስም ሶልቪኖቫ ይባላል። በኢንተርኔት ዓለም ውስጥ የሚገኙ ትርፋማ የብር አሰራሮችን፣ አዳዲስ የቴክኖሎጂ ምስጢሮችን እና የዲጂታል ስራዎችን የምናሳይበት መድረክ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ አሁኑኑ ሰብስክራይብ በማድረግ ቤተሰቡ ነው። አሁን በቀጥታ ወደ ዋና ጉዳይ እንገባለን። በዚህ ክፍል ውስጥ አራት ዋና ነገሮችን እናያለን። ለመሆኑ ፍሪ ካሽ ምንድነው? እንዴትስ ነው ለኛ ይህንን ሁሉ ብር ሊከፍለን የቻለው? ብዙ ሰዎች ተሳስቶ አካውንታቸው እንዲዘጋ የሚያደርገው ወሳኝ ስህተትስ ምንድነው? በድረገጹ ላይ በቀላሉ ሰርተን የምናተርፋቸው ዋና የገቢ መንገዶችንና ያንን ገንዘብ እንዴት ወደ እጃችን እንደምናስገባ እናያለን። ክፍሉን በጥንቃቄ ተከታተሉ፣ ምክንያቱም መሀል ላይ የምናገረው አንድ እጅግ በጣም ወሳኝ የሆነ ምስጢር ስላለ እንዳያመልጣችሁ። ለመጀመሪያ ያህል ፍሪ ካሽ የሚባል መድረክ ጂፒቲ ወይም ደግሞ ጌት ፔይ ቱ መድረክ ይባላል። ይህ ማለት እኛ ቀላል ስራዎችን በድረገጹ ላይ በመስራታችን ምክንያት ቀጥታ ገንዘብ የሚከፍል መድረክ ነው። እዚህ ጋር ግን አንድ ትልቅ ጥያቄ መነሳቱ አይቀርም። እነዚህ ሰዎች ዝም ብሎ እኛ ጌም ስለተጫወተን ወይም ደግሞ አፑን ስናወርድ ለምን ብር ይከፍላሉ? ይህን ገንዘብ ከየት አምጥቶ ነው? የወላችሁ ነገሩ ምንም አይነት የተወሳሰበ ተንኮል የሌለበት ግልጽ የሆነ የንግድ ምስጢር ነው። በአሁኑ ሰዓት በዓለም ዙሪያ በሺዎች የሚቆጠሩ አዳዲስ አፖች እና ሞባይል ጌሞች ዌብሳይት በየቀኑ ይመረታል። እነዚህን የሰሩ ግዙፍ ኩባንያዎች ደግሞ አፖቹ ሰዎች እንዲሞክሩ፣ ጌሞችን ሰዎች እንዲጫወቱ፣ እውነተኛ ሰዎች አስተያየት እንዲሰጡ ይፈልጋሉ። ለምሳሌ ያህል አንድ ትልቅ የጌም ካምፓኒ አዲስ ጌም ሲሰራ እውነተኛ ሰዎች ጌሙን ሲጫወቱ ምን አይነት የቴክኒክ ችግር እንደሚያጋጥመው ወይም ጌሙ ምን ያህል ሳቢ እንደሆነ አስቀድሞ ማወቅ ይፈልጋል። ለዚህም የተጠቃሚዎች መረጃና ዳታ ለመፈተሽ ከፍተኛ ገንዘብ ይከፍላል። ፍሪ ካሽ ደግሞ ያንን ከትላልቅ ካምፓኒዎች የተረከበውን ስራ ለእኛ ማለትም ለተጠቃሚዎች ያቀርባል። እኛ ስራውን በትክክል ሰርተን ስናስረክብ ፍሪ ካሽ ከኩባንያ ካገኘው ከፍተኛ ገንዘብ ላይ የእኛን ድርሻ ይከፍላል ማለት ነው። ይህ ማለት ሁለታችንም ማለትም ካምፓኒውም እኛም እኩል የምንጠቀም እውነተኛ ህጋዊ ንግድ ነው እንጂ በነፃ የሚሰጥ መስዋዕት ወይም መዋጮ አይደለም። ከሁሉም በላይ ደግሞ ይህንን ስራ ለመስራት ምንም አይነት የዩኒቨርሲቲ ዲግሪ ወይም ደግሞ የአመታት የስራ ልምድ ፍጹም አይጠይቅም። ይህን ስራ ለመጀመር የሚያስፈልገው ነገር ቢኖር ኢንተርኔት የተገናኘ ስልክ ብቻ ነው። አሁን በቀጥታ ወደ ተግባራዊና ወደ መመዝገቢያ ክፍል እንሄዳለን። በስልካችሁ መጀመሪያ ፍሪ ካሽ አፕሊኬሽን ዳውንሎድ አድርጉ። መመዝገቢያ ገጽ ሲመጣ ሳይን አፕ የምትለውን ቁልፍ ትነካላችሁ። እዚህ ጋር በራሳችሁ የኢሜል አካውንት በመጠቀም በቀጥታ በ60 ሰከንድ ውስጥ መመዝገብ ትችላላችሁ። በጣም ቀላል ነው። ነገር ግን አካውንታችሁን ከከፈታችሁ ስራ ከመጀመራችሁ በፊት ሊነግራችሁ የሚፈልግ እጅግ በጣም ወሳኝ ማስጠንቀቂያ አለ። የኛ ሀገር ሰዎች እኔ በጣም ብልጥ ነኝ በኢትዮጵያ IP አድራሻ ከሚሰራ VPN አብርቼ የአሜሪካ ወይም የእንግሊዝ አካውንት አስመስዬ ከፍተኛ ክፍያ ያላቸው ስራዎችን ለመስራት ይሞክራሉ በማለት ራሳቸውን ለማብለጥ ይሞክራሉ። እኔ ግን እባካችሁ ይህን ስህተት በፍጹም እንዳታደርጉ አጥብቄ እመክራችኋለሁ። ምክንያቱም ፍሪ ካሽ እጅግ በጣም ዘመናዊና ጥብቅ የደህንነት ሲስተም አለው። ሲስተሙም VPN መጠቀምን ካወቀ ያለምንም ማስጠንቀቂያ ወዲያውኑ አካውንቱን ፐርማነንትሊ ያግዳል። ሌላ ቀርቶ በአንድ ቤት ውስጥ በአንድ ዋይፋይ ኔትወርክ ላይ ከአንድ በላይ ስልክ ተጠቅማችሁ ከአንድ በላይ አካውንት ከከፈታችሁ ሲስተሙ የተደጋገመ አካውንት በሚል ወዲያውኑ ሁሉንም ይዘግባችኋል። ስለዚህ በታማኝነት ባላችሁበት እውነተኛ የኢትዮጵያ አድራሻና IP ብቻ ስራችሁን በንጹህ ስሩ። እመኑኝ፣ እውነት ለመናገር ታማኝ መሆን ለረጅም ጊዜ እጅግ በጣም ያዋጣቸዋል። እሺ አሁን ምዝገባውን ጨርሰናል እንበል። ቀጥታ በሰፊው ገንዘብ የምናገኝበት ዋና መንገዶች በዝርዝር አሳያቸዋል። የመጀመሪያው ጌም መጫወትና አፕሊኬሽኖችን በስልክ ላይ መጫን ነው። ይህ እኔ ራሴ በጣም የሚወደውና ቀለል የሚል ክፍል ነው።
ኦፌርዌል ላይ የሚባለው ውስጥ ገቡ በዓለም አቀፍ ደረጃ በጣም ታዋቂ የሆነ የካምፓኒዎች ስራዎችን ታገኛለህ። ለምሳሌ ያህል እዚህ ስክሪን ላይ እንደምታዩት አንድ ስትራቴጂ የሚባል የሞባይል ጌም አለ። እሱን ጌም አውርዳችሁ የተወሰነ ደረጃ ከተጫወታችሁ ሲስቴሙ ስራችሁን አይቶ ጥሩ ዶላር ይከፍላል። ዝም ብላችሁ በባዶ ጊዜያችሁን ከሚታጠፉ ለምን እየተከፈላችሁ አትጫወቱ? ሁለተኛ ደግሞ አጫጭር የዳሰሳ ጥናቶች ናቸው። ይህ ክፍል SPX ሪሰርች የሚባለው በዓለም ታዋቂ የሆነ የሰርቬር ኩባንያዎች ያካትታል። እዚህ ጋር ኩባንያዎች የእናንተን የግል ምርጫና የሻመታ ባህሪ ማወቅ ይፈልጋሉ። ጥያቄዎቹ በጣም ቀላል ናቸው። ለምሳሌ በሳምንት ስንት ጊዜ ሲኒማ ትሄዳለህ ወይም ምን አይነት የሞባይል ስልክ ብራንድ ትጠቀማለህ? ነገር ግን እዚህ ሰርቬይ ላይ ስኬታማ ለመሆንና ብሩን ለመቀበል ዋና ምስጢር በጥንቃቄ ማንበብ ነው። ሰርቬሩ መጀመሪያ ላይ እድሜ ስንት ነው ሲል 25 ብለህ ሞልተህ ከዛ ከቆይታ በኋላ ደግሞ የተወለድክበት ዓመተ ምህረት ስንት ነው ብሎ ሲጠይቅ 25 እድሜ ጋር የማይሄደውን ሌላ ዓመት ከጻፍክ ሲስቴሙ ውሸት መሆኑን ወዲያውኑ ይረዳል፣ ወዲያውኑ ከሰርቬሩ ያወጣል። ስለዚህ እነዚህ ጥያቄዎች እውነተኛ ማንነታችሁን በመጠቀም በጥንቃቄ መሙላት አለባችሁ። ፍሪካሽ ክፍያ የሚፈጽመው 3 ዋና ማውጫ መንገዶች አሉ። የመጀመሪያው ፔፓል ነው። ይህ በጣም ታዋቂ መንገድ ነው። ያገኘነውን ነጥብ በቀጥታ ወደ ፔፓል አካውንት ማውረድ እንችላለን። ሁለተኛ ክሪፕቶ ካረንሲ ነው። ለኛ በጣም አሪፍ ነው፣ ምክንያቱም የክሪፕቶ አድራሻችን ከባይናንስ በመስጠት በቀጥታ መቀበልና እዛው ወደ ብር መለወጥ ትችላላችሁ። ሶስተኛ ጊፍት ካርድ ነው። ገንዘብን በቀጥታ ከማውጣት ይልቅ በጎግል ፕሌይ ስቶር፣ አማዞን ላይ ጊፍት ካርድ አድርጋችሁ መቀበል ትችላላችሁ። እነዚህን ካርዶች ለራሱ መጠቀሚያ ማድረግ ወይም ደግሞ ኦንላይን ላይ መልሳችሁ በመሸጥ ወደ ገንዘብ መለወጥ ትችላላችሁ። በአጠቃላይ በስልክ ጌም እየተጫወቱ ትርፍ ጊዜያችሁን ወደ እውነተኛ ገቢ መለወጥ ሙሉ በሙሉ ይቻላል። ነገር ግን ስራውን በትክክለኛ አፕና በትክክለኛ መንገድ መስራት ይጠይቃል። እኔ ዛሬ ነገርኩትን የፍሪካሽ ህጋዊ መረጃ ሊንክ በሶልቭኖቫ ቴሌግራም ቻናል ላይ ይገኛል። እዚህ ላይ በመግባት መመዝገብና አሁኑኑ መሞከር ትችላላችሁ። ቪዲዮ ከተመቻ ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁ እንዲደርስ ሼር አድርጉ። ገና የሶልቭኖቫ ቤተሰብ ካልሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ማንኛውም አይነት ጥያቄ ካላችሁ ከታች ኮሜንት ላይ ጻፉልኝ። እያንዳንዱን ኮሜንት በደስታ ይመልሳለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ